ሰላም ጤና ይስጥልኝ። የፒያሳ ቲዩብ ነው። እንደምን አረፈዳችሁ እንደቆያችሁ ውድ ተመልካቾች እንዲሁም አድማጮቻችን፣ ዛሬም እንደተለመደው በአዲስ ጉዳይ መተናል። አዲስ ኢትዮጵያ ላይ የዶክተሮች ሙቭመንት ተጀምሯልና ዶክተሮቹ ጥያቄ እያቀረቡ ነው እና ደግሞ የሚመልስላቸውም ሰው የለም። ከዛ ጋር በተገናኘ ዛሬ እንወያያለን። ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን። ዛሬ ምንድነው የምናወራበት ርዕስ ዶክተሮች እንዲሁም ፕሮፌሽን እየተከበረ አይደለም አዲስ አበባ ወይም ኢትዮጵያ ላይ። የተማረ ሰው ወይ ደግሞ በፕሮፌሽኑ የሚሰራ ሰው ምንም አይነት ሰፖርት እያገኘ አይደለም። ጥሩ ደሞዝ የላቸውም። ከዛ በተጨማሪ ደግሞ እንዲሁ ተጨማሪ ኢንካም ጀነሬት የሚያደርጉበት መንገድ የለም። ስራዬ ነው ብሎ በሚሰሩበት ሳለ ምንም እያገኙ አይደለም። ከአንድ ካድሬ ጋር ሲነጻጸር የኢትዮጵያ ፕሮፌሽናል የሚሰሩ አስተማሪ ሊሆን ይችላል ወይ ዶክተር ሊሆን ይችላል የሚያገኙት ገቢ በጣም ዝቅ ያለ ነው። ለካድሬ የሚከፈለው ብር በጣም በቃ የሚዘገነን ነው። ከዛ ጋር ሲነጻጸር ዶክተሮች የሚያገኙት ደሞዝ በጣም ትንሽ ነው። እንዲሁም በተጨማሪ ደግሞ አዲስ አበባ ላይ አስተማሪም ራሱ እየተከፈሉ አይደለም። አብዛኛው ክልል ላይ ብታይ ወይ አዋሳ ላይ ብናይ የተለያዩ ክልሎች ላይ ብናይ ምንም አስተማሪዎች ብዙ እየተከፈላቸው አይደለም። እና ከዛ አንፃር ከስቲ ፕሮፌሽን ለምን ነው የማይከበረው ኢትዮጵያ ላይ? ለምንድን ነው ይሄ ነገር የመጣው? ከመስ ጀምሮ ነው? አብዛኛው ደግሞ አስተማሪ ላይ ተጽዕኖ ይደረጋልና እሱን እያየን ብንቀጥልና እያልን እንቀጥላለን። ማፊያስ አመሰግናለሁ በጣም። እኔም ሰላም ላለው ሰላም ብያለው። ሰላማችሁ ይብዛ የፒያሳ ቲዩብ ተከታታዮች። እንግዲህ ዛሬ በሌላ ርዕስ መጥተናል። ይሄን ሰሞን እንደውም አርፍደናል በዚህ ጉዳይ ላይ የራሳችንን ሐሳብ ሳንሰጥ ትንሽ ዘግየት ብለናል እና እየሆነ ያለው ነገር በጣም ነው የሚያሳስበውና ጤና ባለሙያዎች፣ ዶክተሮች፣ ጤና መኮንኖች፣ ነርሶች አዲስ አበባ ላይ ብቻ ሳይሆን በመላ ኢትዮጵያ ያሉ የዚህ የተከበረ ሙያ ባለቤቶች ድምጻቸውን ቅሬታቸውን ማሰማት ከጀመሩ በጣም ቆይተዋል። ተዘንግቷል፣ ችላ ተብሏል። ግን የነሱ ድምጽ በጣም የብዙ ጊዜ ብሶትና ትግስት የወለደው ነው። ምክንያቱም ካለባቸው ችግር አንፃር የነሱም ድምጽ ዘግይቷል። ግን እንግዲህ ማለት ዶክተርነት በሙያው እንግዲህ በጣም አብዝተው የተማሩ ሰዎች ናቸው ሐኪም የሚሆኑትና በጣም አብዝቶ የተማረ ሰው ደግሞ ይረጋጋል፣ ረጋ ይላል፣ ትግስተኛ ይሆናል። ስለዚህ ምናልባት ምንም የሌላት ሀገሬ ይሄን አድርጊ ይሄን አሟይልኝ ለምን እላለሁ ከሚል የቆየ ነው እንጂ ሐኪምነት ኢትዮጵያ ውስጥ በጣም እንደ ሙያ በጣም ሲበደል ከሱ ብዙ እየፈለግን ግን ደግሞ በጣም ሲጎሳቆልና ሲበደል የነበረ ሙያ ነው። ሙያተኞቹም እንደዚህ። ስለዚህ አሁን ቆይቶ እንግዲህ እንደ መገንፈል እያደረገው ነውና በማህበራዊ ሚዲያውም እንዲሁም ከመንግስት ጋር ያልተጠጋጉ ሚኒስትሪ ሚዲያም ይሄን ጉዳይ እየዘገበው ነው። መንግስትና የሚመለከታቸው አካላት ግን ጉዳዩን ችላ ያሉት ነው። ችላ ማለቱ አያዋጣም። ተቀራርቦ መነጋገሩ ጥሩ ነው። አሁን የዛሬ ከሁለት ነው ከሶስት ቀን በፊት ጤና ሚኒስትሯ ዶክተር መቅደስ ዳባ የሆኑ የጤና ባለሙያ ተወካዮች ምናምን ብለው የይስሙላ የውሸት ውይይት በግልጽ ነው ቋንቋ የምጠቀመው የውሸት ውይይት አደረጉና ዝም ብሎ የማይመስል ነገር መሬት ላይ ያለውን ጥያቄ የማይመስል ነገር ተነጋገሩ ተብሎ ሲበታተኑ አይተናልና ሚኒስትሯን እኔ ታዝቤያለሁ። አንዳንድ የፖለቲካ ሹመኛ አለ ግን እሳቸው በፖለቲካ ነው የተሾሙት፣ ግን ሙያ ውስጥ ያሉ ሰው ናቸው። ሪከርዳቸውም እንደሚያስረዳው ወጣት ሆኖ ግን በወጣት እድሜያቸው ብዙ የሰሩ ሰው እንደሆኑ ይታወቃል። ስለዚህ የባለሙያው ህመማቸው ነውና አንዳንዴ ፖለቲከኛ ሾመኝ ተብሎ ሙያና የሙያ አጋሩን መርሳት ትንሽ ያስተዛዝባልና ዝም ብሎ የስሙላ ውይይት አድርገው ነው የተበተኑት። ግን አሁን እያየነው እንደሆነ ከሆነ ጥያቄዎቻቸው በጣም ጠንከር ያሉ ናቸው። መንግስት እየሰጠ ያለው ምላሽ ግን ደስ አይልም። ይባስ ብሎ አሁን ዛሬ ጠዋት የሰማነው ከወደ ድሬዳዋ ከተማ አስተዳደር ይህንን ጥያቄ በዛ የሀገሪቱ ክፍለ አገር ላይ ይህንን ጥያቄ በጣም
የሙያ አጋሮቻቸውን ጥያቄ ሰብሰብ አድርገው ቮይስ አውት ያደርጉ የነበሩ አንድ ዶክተር ጭራሽ የዲሲፕሊን እርምጃ ተወስዶባቸዋል። እና ይሄ ማለት አስተባባሪው በፖሊስ ዛቻ ደርሶብኛል ሙቭመንትም የሚያስተባብሩ በቃ ይሄ ተራ ነውጠኝነትና ሽብር አስመሰለው። መጠየቅ አይቻልም እንዲመተን ሀገር ላይ እንግዲህ አስብ እንኳን ዶክተር ቀርቶ ሌላም ሰው መጠየቅ ይችላል። ግን ለካድሬ ሲሆን በጣም ይከፈላል። ነዳጅ ለመጣ ነው እና እንትን ነው በዚህ መልኩ ችላ ማለት ይባስ ብሎ ይሄንን ጥያቄ ያነሳን ሰው ደግሞ ለማፈም ሞከር ያስተዛዝባል። ሌላው እዚሁ ጋር የሚያስተዛዝበው ነገር ቅጣት ነው ብለ አንድ ሐኪምን ከሚሰራበት ከከተማ ወደ ገጠር መመደብ ምን ማለት ነው? ስለዚህ ቀጣዋቸው ያልከው በብቃት ማነስና በዲሲፕሊን ነው አይደል? ስለዚህ ብቃት ያነሰው ዶክተርና ዲሲፕሊን የሌለው ሰው ወደ ገጠሪቱ ኢትዮጵያ ነው 85% የኢትዮጵያ ሕዝብ የሚኖርበት ሕዝብ ነው የምትልከው። ስለዚህ ቅጣት መቀጣጫ ነው ማለት ነው፣ ግዞት ነው ማለት ነው። የገጠር ነዋሪ መለማመጃ ነው። ብቃት የለውም ዲሲፕሊን የለውም የምትለው ሰው የሚቀጣበት ቦታ ነው። እሱም ያስተዛዝባል። ከዛ ውጪ በትክክል ማለት ምንም የላቸውም ሐኪሞች ምንም ጥያቄያቸውን መጠየቃቸው ትክክል ነው። አስተማሪ ነው እና አንድ እንደውም በደንብ የወጣ አንድ ስታቲስቲክስ አለና አማካይ የሐኪም ደሞዝ 11,000 ብር ነው። ግን የሶሻል ሚዲያ ጩልሌዎች የመንግስት አክቲቪስቶች እስከ $2,000 ይከፈላቸዋል በወር። ለሐኪም $100 የማይሞላ እየከፈልክ ሀገር ለሚያጠፋ ሀገር ነፍስ ለሚያድን ከእግዚአብሔር በታች ነፍስ ለሚያድን ሐኪም $100 በታች እየከፈልክ ሀገር ለሚያተራምስ ሀገር ለሚያዘቅጥ ህዝብ ለሚያባላ ለመንግስት አጎበድዳለሁ ብሎ የሰፊውን ህዝብ ጨጓራ ለሚልጥ ሰው ግን $2,000 ትከፍላለህ። ይሄ ያስተሳስባል። ስለዚህ ቢጠነቀቅ ጥሩ ነው። አፈናህ አትችለውም። ምክንያቱም እነዚህ ሰዎች በቃ ካሁን በኋላ አናክምም ሰው እንደሆነ እንሆናለን እንራባለን እንጠማለን ቢሉ ምን ልታመጣ? የናቀው ነገር ደግሞ ነገ መውደቂያም ሊሆን ይችላል። እንግዲህ ኢትዮጵያ በጣም የሐኪም ቁጥር በጣም በዝቅተኛ ደረጃ ካለባቸው ሀገሮች አንዷ ነች። እሱ ነው። ሁለተኛ ባገኙት አጋጣሚ እኮ አሁንም ወደ ሀብታም አፍሪካ ሀገሮች፣ ወደ አረብ ሀገሮች፣ ወደ ምዕራባውያንና ወደ ሰሜን አሜሪካ፣ ወደ አውሮፓ እየሸሹ እኮ ነው። እንግዲህ ሸሽተው ወይ የመሸሽ ዕድሉን ያላገኙ ወይ ደግሞ በፍጹም በቃ ተምሬያለሁ አስተምራለሁ ከእግዚአብሔር በታች ሆኜ ነፍስ አድናለሁ ያሉ ኮሚትድ የሆኑ ለሙያቸው ለሀገራቸው ለቃል ኪዳናቸው ታማኝ የሆኑ ሰዎች ናቸው። እነዚህን እኮ መንከባከብ ነው ያለብን እንጂ ዶክተር ራበው ዶክተር እንዴ ትዳር መያዝ አይችልም ዶክተር ምሳ ቁርስ ራቱን መሸፈን አይችልም እንዴ አንድ ነርስ እንደ ኒሞኒያ ነው ቲቢ አሞት እንግዲህ በጣም ከበሽተኞች ጋር ኮንትራክት በማድረግ ማለት ነው። እና የሳምባ ነቀርሳ እንግዲህ እየጠፋ ነው ዓለም ላይ የተባለ በሽታ አንድ የጤና ባለሙያ ሳምባ ነቀርሳ አሞት። ሳምባ ነቀርሳ ደግሞ በባህሪው በጣም መመገብና የተለያዩ ጤናን ቶሎ ሊመልሱ የሚችሉ ምግቦችን መመገብ ይፈልጋል። መመገብ አትችልም ይቻ ሐኪም ምን ማለት ነው? እና ሐኪም እየራበው ሐኪም ትራንስፖርት የሚመላለስበት እያጣ ስልክ እንኳን መሙያ የለው ቤተሰብ መስርቶ ዘር መተካት የማይችል መረጋጋት የማይችል ሐኪም ምን አይነት ሐኪም ነው እንዴ? እና በአሁን ሰዓት እኮ እየሰማን እኮ ነው። ከዚህ በፊት አዲስ አበባ ላይ እንደዚሁ መንገድ ላይ ሲሄድ መኪና ውስጥ ሆኖ በፖሊስ ተገድሏል። የሆነ ጊዜ ባልታወቁ ሰዎች ባህር ዳር ከተማ ላይ በጣም አለ የሚባል የአካባቢው አይን የነበረ ወጣት ሐኪም ተገድሏል። ዛሬ ጠዋት መራቤት የአካባቢ ቤተሰብን ለበዓል ጠይቃለሁ ብሎ ሲሄድ የነበረ ሐኪም ተገድሏል። ማለት መኖር እንኳን እኮ አልቻሉም። እዚህ ሀገር ጥበቃ የላቸውም እኮ የህይወት ሴኩሪቲ የላቸው። ይሄኔ በፐብሊክ ትራንስፖርት ሲሄድ ወይ ደግሞ በጣም በርካሽ በቃ የተንቀዋል ሲሄድ አሳቻ ቦታ ላይ ተገኝቶ እኮ እነዚህን ሁሉ ነገሮች አሸንፎ ሀገር እያገለገለ ህዝብ እያገለገለ ያለ ሙያ ካልተንከባከብክ ማን ልትንከባከብ ነው?
ስለዚህ ይሄንን ነገር ለማዳፈን መሞከር ችላ ማለት ምናልባት መውደቅ ያለው ስለሚችል ማሰብ ያለበት ልብ ያለው ልብ ይበል። ኢትዮጵያ ላይ በፕሮፌሽን ዙሪያ ስናይ ትማራለህ። የምትማረውን አመት አስበው፣ በጣም ረጅም አመት ነው የምትማረው። ግን የሚገርመኛል ፖለቲከኛ ነኝ ብሎ እያጭበረበረ ይመጣ የተመቻቸ ህይወት ነው ገባ። የተመቻቸ ላይፍ ይኖራል፣ መኪና ይመደብለታል ምናምን ማለት ነው ገባ። ምንም ቢሆን እኮ ነው የምልህ ገባ። ይሄ መንግስት መስሪያ ቤት ራሱ ታች ያሉት እኮ በደንብ አይከፈላቸውም። ማጭበርበሩ ሙስና ነው የሚበዛው። ለዛ ነው ኢትዮጵያ ላይ ሰው ልጅ ጉልበቱን እንደሚያወጣው ሁሉ አይከፈልም። ቢከፈልህም ደግሞ የኑሮ ውድነቱ አለ ወይ አላረጋጋ መንግስት ገባ። ደሞዝ እና የምታገኘው ነገር ወይ የምታገኘው ሰርቪስ አልተመጣጠንም። ስለዚህ የምታወጣው ኢነርጂ እና የምታስገባው የምታመጣው ብር እኩል አይደለም። ስለዚህ ያ ነገር እያለ ምንድን ጥያቄ መጠየቅ አይቻልም ወይ? ሰው ትክክለኛ ጥያቄ ነው እየተነሳ ያለው። ሐዋሳ ላይ አስተማሪዎች አይከፈላቸውም ወይስ ነው እየተከፈላሉ? ትምህርት ቤት ላይ ተማሪዎች እየተማሩ አይደለም ገባ። ከዚህ አንፃር ከፕሮፌሽኑ አንፃር ደግሞ ጠቅላላ አድርገን ነው። ቴንክ ዩ ማፊ። እንደውም አሁን ከህክምና ውጭ ያሉ ሙያዎችን ስታነሳ ምን ትዝ አለኝ መሰለህ? ትናንትና የሰማነው ዜና አለ። ኬንያ በምስራቅ አፍሪካ ትልቅ ኢኮኖሚ ባለቤትነት እስከ ቅርብ ኢትዮጵያ ነበረ ይላል እንግዲህ አንዱ ጥናት እና ከቅርብ ጊዜ ወዲህ ትልቅ ኢኮኖሚ ባለቤት በኢትዮጵያ ተይዞ የነበረው ኬንያ ወሰደች የሚል ነገር አለና ኬንያ እንግዲህ አስብ ከግማሽ በታች ታንሳለች በህዝብ ብዛቷ እና ቢገስት ኢኮኖሚ የሚለው አትሊስት ኢኮኖሚው የምር የሚያስመካ እንኳን ባይሆን ኢትዮጵያ የህዝብ ብዛቷ ሁሉ አድቫንቴጅ ሊሆን ይገባ ነበር። ግን ከኢትዮጵያ በግማሽ ያነሰ ኢኮኖሚ ህዝብ ብዛት ያላት ኬንያ የምስራቅ አፍሪካ ግዙፍ ኢኮኖሚ ባለቤት ሆናለች። ትናንትና ያወጣና አብሮ ተያይዞ ብዙ ነገሮችን ስታይ ኬንያ ለአንደኛ ደረጃ መምህራን የሚከፍለው አንደኛ ደረጃ ማለት ከ1 እስከ 6 ስለሚያስተምር መምህር ወደ $1500 ነው የሚከፍለው ሚኒመም ማለት ነው። $1500 ኢትዮጵያ ውስጥ እንግዲህ ይሄ ሃይ ስኩል የ7 እና 8 የሚያስተምረው ሃይ ስኩል የዩኒቨርሲቲ አስተማሪ አላልኩ። ፖሊስ፣ መከላከያ የምትለው ተቋም ሌላ ሌቭል ላይ ነው ያለው ክፍያው። መሐንዲስ፣ ዶክተር የምትለው ሌላ ነው። አንድ የፕራይመሪ ስኩል አስተማሪ $1500 ነው የሚከፈለው። ጎረቤት አገር ኬንያ በኢኮኖሚ በጣም ኋላ ቀር ከሚባሉ ደካማ ከሚባሉ በማደግ ላይ ያሉ ሀገሮች የሚባሉ ተርታ ውስጥ ያለ ሀገር ማለት ነው። ወደኛ ሀገር ስትመጣ እንደ መረገም ነው መሰለኝ። እንግዲህ ለአንድ ሀገር ቆሞ ለመሄድ 3 ሙያዎች ከየትኛው ሙያዎች የበለጡ ናቸው። 3 ሙያዎች የግድ ናቸው። አንደኛ ሐኪም፣ ሁለተኛ መምህር፣ ሶስተኛ መሐንዲስ። ከእግዚአብሔር በታች ነፍስ ያድናል ሐኪም። መምህር ትውልድ ይቀርጻል። ነፍስን ያድናል ማለት ፊዚካልን ሳይሆን ውስጥህን ያድናል፣ ህሊናህን ያድናል፣ ያበለጽጋል። መሐንዲስ ደግሞ የፈራረሰ ይጠግናል፣ ድልድይ ሰርቶ ህዝብና ህዝብ ያገናኛል። በጨለማ ውስጥ በመገናኛ እጥረት በመንገድ እጥረት ጨለማ ውስጥ የነበረን ህዝብ ብርሃን ያወጣል። እነዚህ 3 ሙያዎች ግን ኢትዮጵያ ውስጥ የተረገሙ ናቸው። ሐኪም ራበኝ እያለ እኮ መምህራን እኮ ማለት መምህራን ለመምህራን የምገባ ፕሮግራም ጀመርኩ ብሎ በኩራት የሚያወራ እኮ ዩኒቨርሲቲ ለ8,000 መልሶ ፎቶ ያነሳቸዋል። 8,000 እኮ ዩኒቨርሲቲ ስትገባ እኮ ምንም የላቸውም። ዩኒቨርሲቲ ፔፐር አድቫይዘር ወይ ፕሮጀክት እንደምትለው አድቫይዝ የሚያደርጓቸው ልጆች እኮ ካርድ ሳይኖረው እኮ ሚስኮል ያደርጋል አስተማሪ። የዩኒቨርሲቲ መምህር ምንም የለውም። ምን እንዲሆን ነው የምትፈልገው? እነዚህ ሙያዎች እኮ በጣም የተከበሩ ናቸው። ቢያንስ መብላቱን እና የእለት ማረፊያውን ልጆቹን እንዴት ማሳደግ እንዳለበት ሊጨንቀው እኮ አይገባም እኮ። ምህንድስና ኦልሞስት በቃ ፈርሷል ማለት ትችላል። መሐንዲስ የትኛው መሐንዲስ ነው በተለይ አዳዲስ እየተመረቁ ያሉ ልጆች ስራ የሚያገኙት? የመንደር ምንም ትምህርት ያልተማረ ሰው በዘመድ በአምቻ ጋብቻ በኔትወርክ ኮንስትራክሽኖችን ይዞ እነዚህ ልጆች እዛው ጫት ቤት ትቷቸው በወረቀታቸው
ፍቃድ አውጥቶ ለወረቀታቸው በወር 2000-3000 ብር እየከፈላቸው እነሱን እዛው ጫት ቤት ትቶ ማለት ነው እንዲሞቱ ማለት ነው። አምጥተህ ግን ስራውን ለነሱ መስጠት ስችል ከስር ከጁኒየር ጀምረህ እያሳደግ አገር እንዲረከቡና ትክክል በተማረ ሰው ደግሞ መንገድም ድልድይም ህንጻም እንዲሰራ ማድረግ ሲቻል እነዚህ ሶስቱ ሙያዎች የተረገሙ ናቸው። ኢትዮጵያ ውስጥ የተበደሉ ናቸው። ዩኒቨርሲቲ መምህራን ለቅሶ ጉድ ነው ብትሰማ፣ የዶክተሮቹ ለቅሶ። ስለዚህ እነዚህ ድምጾች ሙያ ነክ ድምጾች እየተበደሉ በመጡ ቁጥር ገንፍሎ የሚወጣው ነገር ሊያስቆም ይችላል ወይ? ቱኒዚያ እኮ የዛሬ 14 ዓመት መሐመድ ቦአዚዝ የሚባል ኤሌክትሪካል መሐንዲስ የአረብ አብዮት የተነሳው እኮ በአንድ ልጅ የተነሳ ኤሌክትሪካል መሐንዲስ ነው። ሚስት አለው፣ ልጆች አሉት። ስራ የሚቀጥረው የለም፣ ሰው በዘመድ ነው የሚቀጠረው። ወጥቶ ስትሪት ቬንደር ሆነ፣ አትክልት ቲማቲም ምናምን እየሸጠ አንሳ ብላው ነበረ ፖሊስ። ከዛ በኋላ ተንጠራርታ በጥፊ መታችሁ። ያው የአረብም ባህል አለ ገብቷል። ይሄ ኮንሰርቫ ወግ አጥባቂ ማለት ሴት ልጅ ተንጠራርታ ወንድ ልጅ በጥፊ መታች ማለት ነው። ከዚህ በላይ መማረር የለም። ስለዚህ ራሱን በጋዝ አቃጠለ ማለት ነው። ያ ቪዲዮ ተቀረጸ፣ ቫይራል ወጣ። ቤን አሊ የሚባለው ፕሬዚደንት ሄደ። ለቤን አሊ የመጣጦስ ሆስኒ ሙባረክን የግብጽ ወሰደ። ለሙባረክ የመጣጦስ ማነው ጋዳፊን አስገደለ። ከዛ በኋላ ማነው የመን ተሻግሮ መጣና አሊ አብዱላህ ሳሌህን ወሰደ። ከዛ ያልተቋረጠ ጦርነት እስከ 700,000 ሰው የሞተበትን የሶሪያ ጦርነት ቀሰቀሰ በአንድ ሰው የተነሳና። ስለዚህ እንዲህ አይነት ነገሮች ችላ የምትላቸው ሙያዎች ምን አደረጉ? እነዚህ ስልጣንህን አልፈለጉ። መምህር ምንም ስልጣንህን አልፈለገም። ዩኒቨርሲቲም በላይ የፕራይመሪ ስኩል መምህር፣ ዶክተር፣ ነርስ፣ ጤና መኮንን ስልጣንህን አልፈልግም። በልቼ ማለት ህዝቤን ላገልግል፣ ምሳ ቁርስ ልብላ ነው። ለካድሬዎች የምታወጣውን ገንዘብ ቀንስ፣ ለማይረቡ አውደላይ አክቲቪስቶች የምታወጣውን ቀንስ። እነዚህ ቅንጡ ለፖስት ካርድ ብቻ የሚሆኑ ሲታዩ ዱባይን የሚመስሉ ግን ለማንም የማይጠቅሙ ኮሪደር ልማት የምትለውን ብልጭልጭ ነገር ቀንስና እኔና ብላይ ነው። ሌላ ምንም እኮ አይደለም። ይሄ እኮ የዜግነት ጥያቄ። እነዚህን ጥያቄዎች ላላለው ካልክ ይሁን ሰፈር ተቆጥቆስ መጨረሻውን አትችለውም። በንቀት የሚሆን ነገር የለም። እንደዚህ ስላደረክ አንተ አሸባሪ ነህ፣ ጸረ ሰላም ነህ፣ ዲሲፕሊን የለብህም እያልክ ከነበረበት ቦታ ብድግ አድርገህ ዶክተርን ወደ ሌላ ቦታ መወርወር ምንም አያመጣም። ይሄ ድምጽ እየበዛ ነው የሚሄደውና ችላ ባትሉት ለራሳችሁ ብላችሁ ለዶክተሮቹ ብላችሁ አይደለም፣ ለዩኒቨርሲቲ መምህራኑ ብላችሁ አይደለም፣ ለራሳችሁ ብላችሁ ስልጣናችሁን ተወደው የለ ለራሳችሁ ብላችሁ ድምጻቸውን ስሙ እላለሁ። ጥሩ ቆይታ ነበር። አሪፍ ነው። ያው ብዙ ሰው እንደሚማርበት ተስፋ እናደርጋለን። ያው እኛ ሁሌም እንደምንለው ለኢትዮጵያ መልካም ነገር ነው የምንመኘው፣ ጥሩ ነገር ነው። ማንም ሰብአዊ ፍጡር እንዲበደል አንፈልግም። ማንም በሰራው ልክ ማግኘት አለበት ብለን እናስባለን። መልካም ቆይታ እንደነበረን ተስፋ እናደርጋለን። እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ሰፖርት አድርጉን። በሌላ ፕሮግራም እስክንገናኝ መልካም ጊዜ ነው።